በዛሬ ቪዲዮ ደግሞ ስለ ፖርትፎሊዮ ማወቅ ያለባችሁ ነገር ነግራችኋለሁ። ፖርትፎሊዮ እንዴት እንደሚሰራ ስቴፕ ባይ ስቴፕ ሁሉንም ነገር ነግራችኋለሁ ማለት ነው። ፖርትፎሊዮ ማለት እስካሁን ድረስ የሰራችሁትን የስራ ሂስትሪ አንድ ፋይል ላይ አድርጎ ማሳየት ማለት ነው። እሱ ታይትሉ ግራፊክ ዲዛይን ይላል። ግራፊክ ዲዛይን ፖርትፎሊዮ ነው ማለት ነው። የእናንተ ስም የፍሪላንሰሩ ስም እዚህ ጋር ተጽፏል። ናታን ብርሃኔ ይላል። ይሄ አባውት ሚ የሚለው ጋር አችሁን ጽፋላችሁ በናታን ብርሃኔ ቦታ። ስለዚህ ሃይ አይ አም ግራፊክ ዲዛይነር ኤንድ ቪዲዮ ኤዲተር። ስለዚህ ይሄ ምን እንደምትሰሩ በዚህ መግለጽ ትችላላችሁ ማለት ነው። ከዚህ ጋር ፕሪሚየር ፕሮ ያለበት ምክንያት ቪዲዮ ኤዲት እንደምታደርጉ ያሳያል። እነዚህ ደግሞ ግራፊክ ዲዛይን ሶፍትዌሮች ናቸው ማለት ነው። እናንተ በፊት የሰራችሁት ስብስብ ነው። እነዚህ ሎጓችሁን እዚህ ጋር ታደርጋላችሁ። ፎቶ ማኒፑሌሽን ደግሞ እዚህ ጋር ማኒፑሌት ያደረገ ፎቶ ፖስተር ዲዛይን ብሎ አድርጓል። ኤንኤፍቲ ዲዛይኖችን አድርጓል ማለት ነው። ስለዚህ እናንተም በዚህ መልኩ ማድረግ ትችላላችሁ ማለት ነው። ስለዚህ ቴንኪዩ ብሏል። ፕሬዘንት ባይ ናታን ብርሃኔ ብሏል ማለት ነው። ስለዚህ እኛም ብንጨማምረው ነገር ካለ ጨማምረን ይሄን እንደገና መስራት እንችላለን።